ኢትዮሪካ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት በኋላ ኢትዮሪካ የተሰኘ የዘፈን አልበሙን በዛሬው ዕለት ለአድማጮችና ለአድናቂዎቹ ማቅረቡ የተገለጸ ሲሆን በብዙዎች ዘንድ የተለያየ ስሜትን ፈጥሯል። ከዚህ ቀድሞ አቡጊዳ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ያቀረበው ቴዲ አፍሮ በስራዎቹ ማህበራዊ፣ ፖለቲካዊ፣ ሀገራዊ ጉዳዮችን ስለሚዳስስ አድናቂዎቹ በጉጉት እንደሚጠብቁት ነው እየተነገረ የሚገኘው። በተለይም በ1997 ዓ.ም ያቀረበው ያስተሰርያል የተሰኘው አልበም የህዝብ ልብ ውስጥ ገብቶ እንዲቀር አድርጎታል። በቅርቡም እያመመው መጣ የተሰኘው አልበም በሀገሪቱ በተለያዩ አካባቢዎች በማንነቱ ምክንያት ከቦታና ከቀዩ እየተፈናቀለ ያለ ምክንያት እየታሰረ እየታገተና በጅምላ እየተጨፈጨፈ ለሚገኘው እንዲሁም የፖለቲካ ውክልና እንዳይኖረው እየተደረገ ያለን ግዙፍ ህዝብ መከራና ስቃይ የሚዳስስ በመሆኑ በብዙዎች ዘንድ ተወዳጅነትና ከፍተኛ መነቃቃትን ፈጥሯል። በአልበም ይሁን በነጠላ ዜማዎቹ የሚመርጣቸው ርዕሶች ከምንም በላይ በዜማና በግጥም መድረስ ችሎታው በብዙዎች ዘንድ አድናቆትን እንዲያገኝ አስችሎታል። አሁንም ደግሞ በአዲሱ አልበም ለየት ያለ ነገር ይዞ መጥቷል። ቴዲ አፍሮ በአዲሱ ኢትዮሪካ የተሰኘው አልበም 18 ዘፈኖችን ይዞ መምጣቱ ነው የተገለጸ የሚገኘው። በእነዚህም ስለ ኢትዮጵያ ወቅታዊ ሁኔታ፣ ስለ ሀገር አንድነት፣ ስለ ፍቅር፣ ስለ ማህበራዊ ጉዳዮች፣ ስለ መዋደድ እንዲሁም ስለ መገፋት፣ ስለ መሳደድና መከዳትም ዳስሷል። ኢትዮሪካ በሚል ስለ አፍሪካም አቀንቅኗል። በአልበሙ ውስጥ ዲያስጣል፣ ኢትዮሪካ፣ ሳምነው፣ ተወዳጅ፣ ስምምነን፣ ጽዮን ሙሽራዬ፣ ትንታንጎ፣ የማዕረግ ጥግ፣ ሺቢባል፣ ታየኝ፣ በመስኮቱ፣ ብልጭታ፣ የአዞ እምባ፣ ዝጸዳል፣ መሬማ፣ መርከብ፣ ስማ ራሴ፣ ጀንበር የተሰኙ ዘፈኖች እንደተካተቱበትም ነው እየተገለጸ የሚገኘው። ከነዚህ ዘፈኖች መካከል የአዞ እምባ የሚለው ዘፈኑን በተለያዩ ሀገሪቱ ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ወገኖች በከባድ መሳሪያ እየተጨፈጨፉ ላሉ እንዲሁም ከቀያቸው ለተፈናቀሉ በግፍ ለታሰሩ ለተደፈሩና የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን መታሰቢያነት አድርጎታል። ዳስጣል በተሰኘው ዘፈኑ ከዚህ ዘመን ጀግኖች አርበኞች ያቆዩት ኢትዮጵያዊነት ስለመገፋቱ፣ ስለ ስልታዊ የአዲስ አበባ የማፈናቀል አጀንዳና አምኖ ስለመከዳቱ፣ ስለመሳደድ እንዲሁም በፍቅር ከዳር እስከ ዳር የተጠራው አሁን ላይ ከመሃል ወደ ዳር መውጣቱን ከዚህ ባለፈም አባት አርበኞች በደማቸውና ባጥንታቸው ዋጋ ከፍለው ያመጡትን የተከበረ አረንጓዴ ቢጫ ቀይ ባንዲራ በተረኛና በዘረኛ መንጋ መሬት ላይ ወድቆ ስለመረገጡም ገልጾበታል። ስምምነን በተሰኘው ስራው ደግሞ ሀገር ከሌሎች ኢትዮጵያውያን እንደማይኖሩ በቅኝ ግዛት ስር ልንወርቅ እንደሆነ ዜጎችን ሀገር አልባ ለማድረግ ወደ ውጭ ሀገራት በጅምላ እየተሳደዱ እንደሆነ አሁን በምላሱ ኢትዮጵያ ኢትዮጵያ የሚለው አስመሳይ እንደሆነ መበታተን ልክ እንደ ብናኝ ረብ እንደሌለው ከዘር ተልቆ ቢታይ ኢትዮጵያና የማይለያዩ እንደሆነ ገልጾበታል። ኢትዮጵያን የወጋሽ ይወጋ የጎዳሽ ይጎዳ ሲል ዘፍኖላታል። በሌሎች ዘፈኖች ላይም ስለ ሀገር አንድነት፣ ስለ ኢትዮጵያዊነት ዳሷል። አልበሙ ሙሉ በሙሉ በሚባል ደረጃ ግጥም እና ዜማ የራሱ የቴዲ አፍሮ ሲሆን በአንድ ወላይተኛ ዘፈኑ ላይ አርቲስት አስኬ ዴንዳንሾ ተሳትፏል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ 18 ዘፈኖችን ያቀረበበት አልበሙን በራሱ ዩቲዩብ ገጽ ላይ ነው ለአድማጩና ለአድናቂዎቹ ያቀረበው። አልበሙ ምንም እንኳ ሰዋሰው መልቲ ሚዲያ በተሰኘ የዘፈን አቅራቢ ድርጅት ይቀርባል ተብሎ ቢጠበቅም በመካከል አለመግባባት ተፈጥሮ በራሱ መንገድ ወደ አድማጭ እንደሚያደርሰው ነው የተስማማው።
በማህበራዊ ሚዲያ ላይ ይህንን አለመግባባት አጀንዳ ያደረጉና ያራገቡ የተለያዩ ገጾች ጉዳዩን ቀጥታ ከፖለቲካ ጋር እንደሚያያዝ ሲገልጹና ያልተረጋገጡ መረጃዎችን ሲያሰራጩ ከርመዋል። ስምምነቱ የፈረሰበት ምክንያትም እንደ ኢትዮፒካ ሊንክ የመዝናኛና መረጃ ሬዲዮ ፕሮግራም ከሆነ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረውን ውል በስምምነት ነው ያፈረሰው። ስምምነቱ የፈረሰው በአሳታሚውና በአርቲስቱ በኩል ውል ውስጥ የተካተቱት አዳዲስ ጉዳዮች ልዩነት በመፍጠራቸው እንደሆነ የተነገረ ይገኛል። ሁለቱ አካላት ከ4 ዓመት በፊት ነው ስምምነት የተፈራረሙት። ውሉን ለማደስ በነበረ ሂደት ግን አዳዲስ ሀሳቦች በመግባታቸው አለመግባባቶች እንደተፈጠሩ ነው መረጃዎች እየወጡ የሚገኙት። ሰዋሰው በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖችን በሰዋሰው መተግበሪያ ላይ እንዲጫኑና ለዚህም በየዓመቱ የሚከፈል ገንዘብ በቅድሚያ ክፍያ ለመክፈል ፍላጎቱን ገልጿል። ይህ ሀሳብ ግን በቴዲ በኩል ተቀባይነት ሳያገኝ ቀርቷል። በተጨማሪ ከ4 ዓመት በፊት በተፈረመው ውል ላይ ከስልክ ድምጽ ማሳመሪያ ሲአርቢቲ የሚገኝ ገቢ ለሰዋሰው እንዲሰጥ የሚፈቅደውን ስምምነት ማሻሻያ እንዲደረግበት በቴዲ የቀረበው ጥያቄ ከሰዋሰው ይሁንታን አላገኘም። ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ ሁለቱም ወገኖች ውሉን በስምምነት አቋርጠዋል። ውሉ ሲፈረም ሰዋሰው ለቴዲ አጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ ነበር። የዚህም ግማሽ 25 ሚሊዮን ብር በወቅቱ ተከፍሎት ነበር። አልበሙ እንዲወጣ ስምምነት ላይ ተደርሶ የነበረው ከ4 ዓመት በፊት የነበረ ቢሆንም በተለያዩ አለመግባባቶች ምክንያት ውሉ ሊታደስ አልቻለም። በመጨረሻም ውሉ በሰላማዊ መግባባት ከሁለት ሳምንት በፊት ቴዲና አሳታሚ ድርጅት ውይይት አድርገው ውሉን ለማደስ ባለመቻላቸው ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መመለሱን አርቲስት ማኔጅመንት ባልደረባ ተናግረዋል። ሰዋሰው መልቲሚዲያም አርቲስቱ የወሰደውን ግማሽ ክፍያ 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ጨምሮ መመለሱን አረጋግጠዋል። አሳታሚው በስራ ሂደት በሚያጋጥሙ ሀሳቦች ምክንያት ውሉ በስምምነት ነው የተፈረሰውም ብሏል። ቴዲ አፍሮ ኢትዮሪካ የተሰኘው አልበሙን ዛሬ 8 ሰዓት በራሱ ዩቲዩብ ቻናል ላይ እንዲሁም በተለያዩ የማዳመጫ አማራጮች ለህዝቡ ያደርሳል ተብሎ ይጠበቃል። አልበሙ ቅዳሜ ይወጣል ቢባልም ቀደም ብሎ እንዲወጣ የተወሰነው በቴዲ አፍሮ መሆኑን እንዲሁም የወር፣ የቀን፣ የሰዓት ቁጥር ግጥምጥሞሽ አርቲስቱ ምክንያት ያደረገው መሆኑን የማኔጅመንት ክፍሉ ለኢትዮፒካ ሊንክ የመዝናኛና መረጃ ፕሮግራም አሳውቋል። ተመልካቾቻችን የቴዲ አፍሮን ሙዚቃ በተመለከተ የነበረው ትክክለኛ መረጃ ይህ ነበር። ለብዙዎች እንዲደርስ ሼር፣ ሰብስክራይብ፣ ላይክ በማድረግ እንዲሁም ኮሜንቶችን በመጻፍ እንዲተባበሩን በአክብሮት እንጠይቃለን። አመሰግናለሁ።